ወዳጄ አንድ ጥያቄ ልጠይቅ። ዛሬ ስንት ሰው ፈገግ አሰኘ? ስንት ሰው ተራዳ? ስንት ሰው ወደድክ? ሰላም ከውጭ አይመጣም። ሰላም ከገንዘብ አይመጣም። ሰላም ከስልጣን አይመጣም። ሰላም ከውስጥ ይጀምራል። ልብ በል። ልብ ሲረጋ ቤት ይረጋጋል። ቤት ሲረጋጋ ሰፈር ይረጋጋል። ሰፈር ሲረጋጋ ዓለም ትረጋጋለች። ፍቅር ማለት ስሜት ብቻ አይደለም። ፍቅር ማለት ውሳኔ ነው። ጠላትን ስትወድ አንተ ነፃ ትወጣለህ። ባልደረባህን ስትረዳ አንተ ትበለጽጋለህ። ሰውን ስታከብር አንተ ትታወቃለህ። ፍቅር የምትሰጠው ሲያልቅ አይደለም፣ ስትሰጥ ይበልጣል። እናት አንድ ናት። ምድር አባት አንድ ነው ፈጣሪ። ታዲያ ለምን እንከፋፈላለን? ቀለም ይለያየናል። ደም አንድ ነው። ቋንቋ ይለያየናል። ልብ አንድ ነው። ሃይማኖት ይለያየናል። ፍቅር አንድ ነው። አንድነት ድክመት አይደለም። አንድነት ኃይል ነው። ዛሬ አንድ ነገር ብቻ አድርግ። አንድ ሰው ውደድ። አንድ ሰው ይቅር በል። አንድ ሰው አጽናና። ዓለም የምትቀየረው በዚህ ነው። እና ወዳጄ ሁሌ ፈገግታ እንዲሞላህ፣ ልብህ ደስ እንዲልህ ፍቅርን ለግስ። ፍቅርን፣ ምሕረትን፣ ደግነትን አድርግ። ደስ ይበልህ ወዳጄ። ደስታ ካንተ ነው የሚመጨው። ደስታ ከየትም አይገኝም። ደስታ ከእግዚአብሔር ነው። ደስ የሚልህ ደግሞ ሁሌ ደግ ነገር ስታረግ እንጂ መጥፎ ነገር ስታረግ አይደለም። ሀገርህን ስትጠብቅ፣ ሀገርህን ስትወድ፣ ወገንህን ስትወድ ሁሉም አንድነትን ይፈጥራል። ነገር ግን ለብቻህ የምታደርገው ሳይሆን ከወገን ጋር በጋራ በመሆን በመተባበር ሁሉን ነገር መለወጥ ትችላለህ። አመሰግናለሁ።